ከየት ነው የመጣሽው? ምንድነው የተደረገልሽ? የተደረገልኝ የምመሰክረው ሳምንት ወቅስ አገለግል ማለት ነው። ዋይዛት እያለ እየጸለየ እያለ ስለ ንግድ ምናምን እያለ ማለት ነው። በዛ ላይ እንደውም ስለ ንግድ እያለ ይጸልይ ነበረ እና እጃችሁ ላይ የሚገባ ነገር አለ። እኔ ያለፈው ወር ግንቦት ላይ ማለት ሱቅ ተዘርፎ ነበረ እና በጣም ሱቁ ተዘርፏል። ምንም ገበያ ምናምን ወሩ ራሱ በጣም አስጨናቂ ሰዓት ነበር። ግን እጃችሁ ላይ የሚገባ ነገር አለ ብሎ ማለት ነው። በዛ ጸልዮ ሰኞ ዕለት ማለዳ ላይ ማለት ነው የወንድሜ ልጅ 2,000 ብር እንደገና አብሬያቸው ማገለግላቸው ሆኖች እነሱ ደግሞ 5,000 ብር ስጦታ እግዚአብሔር እንደቀረ እጄ ላይ ገባ ማለት ነው። እግዚአብሔር አምላክ የተባረከ እንደገና ደግሞ የምመሰክረው ማለት ነው ስለተናገረ ማለት ነው ስላልመሰከርሽው ነው ብሎ ማለት ነው። በ2010 ላይ ማለት ነው አደገኛ ሰልፍ ውስጥ ሆኜ በዛ አጋጣሚ ይሄን እድል ካገኘው ማለት ነው አደገኛ ሰልፍ ውስጥ ሆኜ በጣም እርሱና ምርጥዬ እዚህ ካለች በእውነት ዘመኗን እግዚአብሔር ይባርከው። ፓስተር እግዚአብሔር ይባርካችሁ። በእውነት በእናንተ የተደረገው ጸጋ ተካፋይ ነኝና እና ምርጥዬ በጣም በአደገኛ ወጀብ ውስጥ ሆኜ ስለ ወጀቡ ሳይሆን እግዚአብሔር ስለሚያደርግልኝ መልካም ነገር ነበር የምትናገረው። እግዚአብሔር ይቀጥላል እና እግዚአብሔር ቤትን ይሰራልሻል። ሰው ብር ገንዘብ ምናምን ሳይሆን ይችላል መስራት ብዬ ለእኔ ማለት ነው። ከዛ ቀጥሎ ፓስተር ማለት ነው እንደውም ባለፈው ራሱ ይሆናል ለአንቺ እግዚአብሔር ቤትን ይሰራልሻል አሜን ብዬ ሁለት ተቀበልኩ ማለት ነው። ድጋሚ ሲጸልይልኝ ገኒ አንቺ አታምኚም በ2011 በ5ኛው ወር እግዚአብሔር ቤትን ይሰራልሻል አለ። አሜን አልኩኝ። ሰው እንግዲህ ብር የለው መሬት ይቻላል ለእግዚአብሔር ቀላል ነው። እግዚአብሔር ከተናገረ ያደርጋል። እግዚአብሔር በእውነት የተናገረውን ያደርጋል። ከዛ ልክ ባለ ማለት ነው ቀን እያልኩ 2011 ቀኖቹን ቆጥር ነበር። እግዚአብሔር እንዲህ ብሎ አይደል እንዲህ እያልኩኝ ሀሳስ እንዲህ ወር እኮ አንድ ወር ቀረሰኝ ማለት ነው። የሚገርመው 5ኛው ወር ላይ ሆነ ማለት ነው። እግዚአብሔር ባያደርግም እሱ እግዚአብሔር ነው ብዬ ታመን። ግን የሚገርመው 5ኛው ወር ላይ ነገሮች በሚገርም አስደናቂ ነገሩ ተሳክቶ ልክ ወሩ መጨረሻ አካባቢ ላይ ቤቱ ተሰራ። በ6ኛው ወር በ2011 ማለት ነው። እመኝ ገን እያለ ማለት ነው ሲጸልይልኝ ማለት ነው። እና እግዚአብሔር ይህንን ነገር አደረገ። እግዚአብሔር አምላክ የተባረከ ይሁን። እንደገና ብያለሁ ፓስተር የተናገረኝ እንዲህ ብለኸኝ እግዚአብሔር ቤትን ይሰራልሻል ብለኸኝ በትክክል ሰርቶልኛል። ግን ፍጻሜ ለምንድን ነው ያጣ ማለት ቤቱ 500 ካሬ ነው 39 ቆርቆሮ ቤት ተሰርቶበታል። ግን አልገባሁበትም እና አልገባሁትም ነገር እያልኩት ማለት ነው። ለምንድን ነው ጊዜ ትገቢያለሽ ግን ስላልመሰከርሽ ነው። ብንመሰክር አመንኩኝ። ምክንያቱም ከምስክርነታቸው የተነሳ ድል ነሱ ይባላል። ስለዚህ በእውነት ከምስክርነት የተነሳ ድል መንሳት አለና እና ብዬ ነገርኩት። እንዲህ ብለኸኝ ነበር ግን እስካሁን ድረስ አስታውሳለሁ ፓስተር? አዎ አስታውሳለሁ። ቤት አልገባሁም። ለምንድን ነው ኧረ ጸልይልኝ ቤት መግባት ፈልጋለሁ ማለት ነው። እና እግዚአብሔር አምላክ የተባረከ ይሁን። እንደገና ሶስተኛ ስለ እናቴ ማለት ነው። እናቴ እኔ አማኑኤል ቸርች ነው የማመልከው። ቤታችን እዛ ጋር ነው ማለት የይሉኝታ መንፈስ አጋንንት አይደለም፣ ጮኸ አይወጣም፣ ከባድ ነው። ስለዚህ ስራቅ ሄድና ቸርች ዲሽ ሄድና ያ ማለት ነው። ምርጥዬ በጣም ጌታ ዘመኗን ይባርከው። እናቴን ከሞት በእሷ ላይ ያለው ጸጋ እናቴን ከሞት ታድጓታል። ምክንያቱም ብዙ ጊዜ መቃብር ተቆፍሮ ማለት ነው በህይወትና በሞት መካከል አልፋ ማለት ነው። እግዚአብሔር ድምፅ ሰማሁ፣ እግዚአብሔር እንዲህ ተናገረኝ እያለች መጣ። በእውነት ተናጠቀች። ዘመኗን በእውነት ምርጥዬ የለች ማለት ጌታ ይባርካት። እቺ ውድ ስጦታችሁ ናትና በእውነት ለእኛ እናቴ በቃ ልጄ ትላታለች በጣም። ስለዚህ እነ ምርጥዬ ቸርች እንሂድ ምናምን ድፍረት የለም ይሉኝታ አለ። ስለዚህ እሺ ብላኝ ነው ሳምንት ራሱ የመጣ ነው። ለዚህ ምስክር ነው አጠቃልዬ ጊዜን ብጨርስ ማለት ነው። እና እግዚአብሔር መልካምን ነገር አደረገ እና እሑድ ቀን ነው መተን እዚህ ፊት ለፊት ተቀምጠን ማዘር በጣም እያመማት ነበረ እና መተን እዚህ መንፈሱ ጮኸ። እንደውም ምግብ አትበላም እና ምግብ ሳትበላ ማለት ከወር በላይ ማለት ነው። እና ለካ መንፈሱ የልብ ኬስ ተብሎ ሆስፒታል ተኝታ ነበረ። መንፈሱ ምግብ ከልክሎ ከሷስ ደም ጨርሶ ማለት መግደል ነበረ ተልኮ ማለት ነው። ስለዚህ መንፈሳ እንደውም ዛኛው ክፍል ሄደን ተጸለየላትና ከዛ ምግብ እኮ አትበላም ስለው ፓስተር
ከዚህ ቀን ጀምሮ ምግብ ትበላለች። ስለ አፒታይቷ በጣም ጸለይ። ምርጥዬም ስለ አፒታይቷ በጣም ጸለይ። የሚገርመው እናቴ ተፈውሳ ማለት በጣም በቃ እድሜ ተቀጥሎልሻል እያለች ስለምትጸልይ ሰዎችን እንዲጸልዩላት በጣም አደረግን። እግዚአብሔር ነፃ ወጣት እና የምግብ አፒታይቷ ተቀጥቶ አስሬ ምግብ ላይ ምን ሆኜ ነው ስትል ጊዜ እንዴ እግዚአብሔር ተጸልዮልሽ እኮ ነው አፒታይትሽ ተከፈተው ተጸልዮልሽ እኮ ነው እንደውም በመካከላችን ትችላለች። ስለዚህ ምትብይ በቃ ያሰኘሽን ያማረሽን መብላት ግድ ነው። ምክንያቱም ይሄ እኮ በጸሎት የመጣ ነገር ነው እና እግዚአብሔር መልካምን ነገር ያደረገልን እግዚአብሔር አምላክ ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። በእውነት እግዚአብሔር ይገባል። እግዚአብሔር እልልታችን፣ ጭብጨባችን። አሜን አሜን። መልካም አድርጎልናል። ተባረኩ።